ሰላም ውድ ተመልካቾቻችን እንደምን ሰነበታችሁ እንደምን ቆያችሁ ዛሬም አሪፍ አልባሳትን ይዤላችሁ በጥልፍ ጥበብ እገኛለሁ እንደሚታወቀው ጥልፍ ጥበብ ለየት ያለውና በጣም ቆንጆ ዲዛይኖች ያለው ቤት ነው ለቻናሉ አዲስ ሆናችሁ ላይክ ሰብስክራይብ ያደርጋችሁ እስከ መጨረሻው አብራችሁን ቆዩ ሰላም ጄሪ እንዴት ነሽ እንኳን ደህና መጣሽ እንኳን ደህና ቆየሽኝ ዛሬ በምን አይነት ልብሶች ተዘጋጀሽ ዛሬ በብትንም በተሰርተው ባለቁም በጣም በሚገራርሙ ቆንጆ ልብሶች ይዘን የመጣ ነው በጣም ደስ ይላል አብረን እናሳያችሁ እሺ ጄሪዬ እንግዲህ ወደ መጀመሪያው ጥለት ወሰድኩሽ ዶቃ ከለር አታምርምቺ ከለር በጣም ታምራለች አዎ በጣም የሚያምር የተለያየ ከለሮች ገብተውበታል ቬጅ ከለር አለው ከጫፍ ስንጀምር አካፋዮቹ በጣም ነው የሚያምሩት በጣም ያምራሉ አዎ በጣም ቆንጆ መካከለኛ ጥለት ላይ ነው ያለው ይሄ ልብስ እንደምታዩ ደስ የሚል የሆነ የማይሰለች አሪፍ ከለር ነው አራት አርብ ነው ሻይኖቹ ደስ ይላሉ ጎልደን አለው ሲልቨር አለው ጥቁሩ ዳይመንዶቹ ላይ ያረፈበት ፓርት በጣም ነው የሚያምረው በጣም ያምራል ይሄ ፈርጥ ገብቶበት ቢሰራ እንዲሁም ቢሰራ ድምቅ ነው የሚያደርገው 16000 ብር ነው የምትሸጠው ቆንጆዬ እንደምታያት ናት በጣም ደስ የምታምር ልብስ ናት በጣም ታምራለች ለተለያዩ ፕሮግራሞች መሆን ይችላል ይሄ ልብስ ቀጭን ጥለት ናት እቺኛው ደግሞ ዛሬ የተቀላቀለ ነው አንድ ሰፋ ያለ አንድ ቀጠን ያለ ያደርግ ነው ምናሳያቸው በጣም የምታምር የተለያየ ከለር ነው የገባባት ፍሬሟ አጨራረሷ መነኑ በጣም ጽድት ያለ ሁለት አይን መነን ነው ብዙዎቹ ይሄንን በፈትል ኦርደር ያደርጋሉ እነሱም ከፈለጉ በፈትልም ይሆናል በመነንም በጣም ነው የሚያምረው በፈትል ሲሆን ያው ዋጋ ይጨምራል ያምራል አንዳንድ ሰው የተለየ ኦርደር አዎ ውበት በጣም ነው ያለው ድምቅ ነው የሚያደርገው እንደምታዩ በጣም ቆንጆ የምታምር ከለሯ አዎ ከለሯ በጣም ቆንጆ ናት እንደምታያት ጽድት ያለች ናት እቺኛዋ 6 አርብ ናት በጣም ሰፊ በጣም የሚያምር ቆንጆ ተደርጎ በፈለጉት ዲዛይን ከወገብ በላይ በራሳቸው ዲዛይን መስራት እንችላለን አልቆለት ይሄ ልብስ 14000 ብር ነው እንዴት አይሻት ቺን ጥለት በጣም ታምራለች ደስ ትላለች አይደል መካከለኛ ጥለት ናት ከቀጭን ትንሽዬ ከፍ ያለ ጥለቱ ያምራል የተለያየ ከለር አለው አሁን ጠጋ ብለሽ ታዩ በጣም ነው የሚያምረው ብዙ አይነት ከለር አለው ከ5 ከ6 ከለር በላይ ተገጥሞ ሲያልቅለት በጣም ነው የሚያምረው እነዚህ ዳይመንዶቹ ላይ ፈርጥ በቀጫጭኑ ቢደረግበት በጣም ሞር ያሳምረዋል ውበት ይሰጠዋል ልብሱን እንደምታዩ በጣም ቆንጆ ነው ቀለል ያለች ደስ የምትል አራት አርብ ናትኝ በጣም ቆንጆ ሲገጠም ይሄ ሲዞር በጣም ነው የሚያምረው ከወገብ በላይ ራሳቸው በፈለጉት ዲዛይን ቢሰራ ያምራል ይሄ አሁን በጣም ደስ የሚል ብዙ ጊዜ አዎ ከጥለቷ ጋር ብዙ ልዩነት የላትም አንድ አይነት ናት ይሄ ልብስ አሁን አልቆለትኝ 14000 ብር ነው እቺን ደግሞ ያትኝ አታምርም ሰፋ ያለች ሰፊ ጥለት ነው በጣም እንደምታዩ ቴብሉ ላይ ራሱ ሞልቶታልኝ ጥለቱ በጣም ነው የሚያምረው የተለያየ ከለር አለው መደቡ ሲልቨር ነገር ነው አምሮ ሻይን ያደርጋል ደስ የሚል አንደኛው ከለር ከአንደኛው ጋር የሆነ ተመሳጥሯል ያምራል ነገር ስፋቱ ደስ አይልም ዩስኪ በጣም ነው የሚያምረው አው ሰፊ አራት አርብ ነው መነኑ እንደምታዩ በጣም ጽድት ያለ ቆንጆ ከወገብ በላይ በራሳቸው ዲዛይን በሚያምር ፍክት የሚያደርግ ልብስ ነው ነጠላዋን እንደምታያት ከጥለቱ ጋር በጣም ማች ተደርጎ ነው የተሰራው ሰፋ ያለ ነው ነጠላው አዎ ሰፊ ደስ የሚል መነኑ ጽድት ያለ ቆንጆ ፈርጦች ቢገቡበትም ሞር ያደምቀዋልኝ ሁሉ ነገር ጨርሳ 22000 ብር ነው በጣም ነው የሚያምረው ይደውሉ እነሱ ብቻ ባሉበትኛ እናደርሳለን ጄሪዬ በጣም የምታምር ቀጭን ጥለት ናት እቺኛዋ ደግሞ የተለያየ ከለር አለው መደባ እንደምታዩ ጽድት ያለች ቆንጆ የተለያየ ከለር ገብቶበታል እዚህ ላይ አሁን አዎ ከ3 ከ4 ከለር በላይ አለ ታምራለች ደስ የምትል ሁለት አይን መነናትኝ 5 አርብ ነው በጣም ቆንጆ ልብስ ነው እንደምታዩ ቀጭን ጥለት ለሚወዱ ይሄ ልብስ በጣም አዎ ከለሯ ጸጥ ያለች ናት ብዙም አትረብሽም ሲገጥም በጣም ነው የሚያምረው 5 አርብ ሲሆን ቀሚስ ብዙ ጊዜ ቆንጆ ይሆናል ከወገበታች ሞላ ያለ ደስ የሚል ሰፋ ያለ ይመስላል ቀጭን ጥለትም ቢሆን ጸጥ ያለች በቃ የምታምር የምታዘንጥ አይነት ከለር ናት ነጠላዋም በጣም ቆንጆ ቀሚሱም በጣም አሪፍ ነው የሚሆነው ዳይመንዶቹ ላይ ፈርጥ ቢቀመጥ ራሱ አዎ የተለያየ ውበት ነው የሚሰጠው ታምራለች እቺ ቀሚስ አልቃላትኝ 14000 ብር ናት በፈለጉት ዲዛይን ቢያዙን
ከወገብ በላይ እንሰራላችኋለን። በመላው ሀገር እናደርሳለን። ይዘዙ፣ ይምረጡ። ጥልፍ ጥበቦች ነን እንላለን። ሰፋ ያለች ጥለት ናት። እቺ ደግሞ ከቀጭንም ከፍ ያለ በጣም ከሰፊ መለስ ያለ ቆንጆ ልብስ ናት። እንደምታያትኝ ውስውስ ናት። ጥቁር ነው መደቧ። እንደምታዩ ቬጅ ናቸው። አዎ እነዚህ መስቀል ነገሮቹ ቬጅ ከለር ናቸው። ደስ ይላል። ፍሬሙ አገጣጠሙ በጣም ነው የሚያምረው። አዎ ቆንጆ ተደርጎ ነው የተሸመነው ይሄ ልብስ። እንደምታዩ መነኑ ጽድት ያለ በጣም የሚያምር ውብ ተደርጎ ነው የተሰራው። ጥለቱ አቀማመጡ በጣም አልሰፋም፣ በጣም ደግሞ አላነሰም፣ ቀጭን አልሆነም። በግሩፕ ቢለበስ በጣም ነው የሚያምረው። ለሰርግ፣ ለልደት፣ ለክርስትና፣ ለተለያየ ፕሮግራም ይሄን ማሰራት ይችላሉ። ፈካ ያደርጋል። ደስ የሚል የሚያምር ልብስ ነው የተጠቀምናቸው ከለሮችም። ይሄን ልብስ በተለያየ ዲዛይን በራሳቸው ቢያዙን እንሰራላቸዋለን። በጣም ቆንጆ የሚያዘንጥ ልብስ ነው። ይሄ ልብስ አልቆለት 16,000 ብር ነው። ታምራለች። አዎ ታምራለች፣ ደስ ትላለች። ጄሪዬችን ደግሞ እንዴት አየሻት? እስኪያት አታምርም? ብዙ አይነት ከለር አለው። እንዴት አየሽው? ያምራል አይደል? አንድ አይነት ከለር ነው ግን የሚመስለው። የተጠቀሙት ከለር በጣም ቆንጆ ነው። እዚህ ጋር በጥቁር ያልቃል፣ እዚህ ጋር ደግሞ በፒንክ ነገር ናት። ደብለቅለቅ ብሏልኝ። ፍሬሙ እንደምታየው በጣም ነው የሚያምረው። አዎ ያምራል። ውስውስ ነው ይሄም ደስ የሚል ነው ከለሩ። እንደምታዩ መካከለኛ ጥለት ላይ ነው ያለው። ያምራልኝ። እነዚህ ቢጫዎቹ ላይ አሁን ፈርጥ ጣል ቢልባቸው በጣም ነው ድምቅ የሚያደርጉት። አዎ ዳይመንዶቹ እዚህ ጋር በፈለጉት ዲዛይን ቢሰራ ይሄ ልብስ የሚያዘንጥ የሚያሳምር ልብስ ነው። ያተማመነ ነው። አታምሩም? ነጠላዋ በጣም ቆንጆ ናትኝ። ከአንቺ ጋር የሚመሳሰል ልብስ ለማስተያየት ብዙ ጊዜ እንደዚህ ነው የምንጠቀመውና ያምራል። ሞር ውበቱ በጣም አመሰግናለሁ። በጣም ቆንጆ ልብስ ናት። ብቻውን በፈለጉት ዲዛይን ከወገብ በላይ መሰራት ይችላልኝ። ይሄ ልብስ አልቆለትኝ 14,000 ብር ነው። ጄሪ ይሄንን ጥለት እንዴት አየሽው? መጀመሪያ ከስፋቱን ጀምር። በጣም ሰፊ፣ በጣም የሚያምር ይሄ ከጉልበት በላይ ነው የሚሆነው ሲገጠም ወደ ላይ በጣም ነው የሚያምረው። እንደምታዩ የተለያየ ከለር ነው የገባበት። የትኛውን ከለር ጠቅሰን እንችላለን? በጣም ብዙ ነው ከለሩ። ያምራልኝ። ለየት ላለ ፕሮግራም መሆን ይችላል። ዝንጥ ነው የሚያደርገውኝ። ዳይመንድ እየሰራ ነው የሚገባው ከለሩ ራሱ እንደምታዩ በጣም ነው የሚያምረው። የዳይመንዱ ስፋት፣ አቀማመጡ፣ የገቡበት ከለሮች በጣም ደስ የሚል ሰፊ ነውኝ። ነጠላው እንደምታዩ ስፋቱ በጣም ሰፊ ነው። አዎ በጣም ሰፊ ነው። ከጥለቱ ጋር ተመጣጣኝ ተደርጎ ነው የተሸመነው። ያምራልኝ። እቺ ስራ አሁን በጣም ቆንጆ ናትኝ። ማለት ቀሚሱ ተገጥሞለት ሲያልቅ በጣም ነው የሚያምረው። እንደምታየው ቴብሉን ሞልቶታልኝ። ስፋቱ አልቆለትኝ 25,000 ብር ነው። በጣም ነው የሚያምረው። እንደምታየው በፈለጉት ተገጥሞ 25,000 ብር ያገኛሉ። እኛ ቀጣዩዋ ጥለት ወሰድኩሽኝ። በጣም ነው የምታምረው። መካከለኛ ጥለት ላይ ነው ያለችው። የተለያየ ከለር አለው። ከ3 ከ4 ከለር በላይ መደቡ ቤዥ ከለር ነው። ጎመን የገባበት ዳይመንድ አቀማመጡ በጣም ቆንጆ ነው። ፍሬሟ እንደምታያት ደስ የምትል ጽድት ያለች መካከለኛ ጥለት ላይ የምትገኝ ናት። ያትስኪ ነጠላዋ ስፋቷ ታምራለችኝ። ጥለቷን ማች አድርጋለች ከነጠላዋ ጋር። ብዙም አልቀጠነችም። እንደ መካከለኛ ጥለት አይደለም ነጠላ ይሰራንለት። አሪፍ ተደርጎ ነው የተሸመነው። ያልበዛ ያላነሰ ቆንጆ ከለር ነው። ይሄ ልብስ አሁን አልቆለትኝ 14,000 ብር ነው። በፈለጉት ዲዛይን ባሉበት ሆኖ ቢያዙን እኛ እናደርሳለን። ያው ፕሮግራም ወቅት ስለሆነ ፕሮግራም ሳያልፍ ቆንጆ ብንሰራላቸው ብናሳይ ብለን ነው። ኦርደርም ስላለ በዛው እናሳይ ብለን ነው። በጣም የሚያምር ነው። ይሄም ሰፊ ጥለት ነው። ቅድም ካሳየውሽ የተወሰነ መለስ ያለ ግን ደግሞ ሰፊ ጥለት የሚባል ነው። ይሄም ያምራል። እንደምታዩ መደቡ በጣም ደስ ይላልኝ። ወደ በርገንዲ ነው። የተለያየ ከለር አለው። ቆንጆ ልብስ ነው ይሄ። በሚያምር ይሄ አሁን መሰራት ይችላልኝ በፈለጉትኝ ከወገብ በላይ። ይሄም እንዳልኩሽ ለሙሽራ እናት ሊሆን ይችላልኝ፣ ለሽምግልና መሆን ይችላል፣ ለቀለበት ቀለል ላለ ለተለያየ ለፕሮግራም ብቻ ዝንጥ የሚያደርግ ልብስ ነው። የመነን ጽዳት እያየች ጄሪ ኒኪዩማ አያምሩ? በጣም ቆንጆ። ነጠላው ማች ያደርጋልኝ። ጥለቱ ስፋቱ ያላነሰ። እናቶች ብዙ ጊዜ ነጠላ ሰፋ ሲል ደስ ይላቸዋልኝ። በፈለጉት ዲዛይን በራሳቸው አሪፍ አድርገን እንሰራላቸዋለን። በጣም ቆንጆ ልብስ ነው ይሄ። ልብስ አልቆለትኝ 20,000 ብር ነው። ጄሪዬ ወደ ቀጣይ ጥለት ወሰድኩሽ። አታምሩም? እቺ ከለር በጣም የምታምር ቆንጆ ዝንጥ የምታደርግ ልብስ ናትኝ። ውስውስ ናት መደቧ። በጣም ብዙ አይነት ከለር ገብቶበታል። ጠጋ ብለሽ ስታየው ነው የሚታወቀውኝ። የተጠቀምናቸው ከለሮች
የጥለቱ ጽዳት ራሱ ደስ ነው የሚለው። በጣም የምታምር ቀሚስ ናት። እኔ ወዳታለሁ። ደስ ትላለችኝ፣ ታምራለችኝ። ያት እስኪ አንቺ ላይ እንዴት እንደምታ ካንቺ ጋር ሄዳለች። በጣም ነው የምታምረው። ፍክት ነው የምታደርገው። ይሄውን በፈለጉት ዲዛይን መሰራት ይችላል። እንዳልኩሽ በጣም ሻይን የበዛው ስለሆነ ፈርጥም ቢገባም ባይገባም ራሱ ድምቅ ያለ ቀሚስ ነው። ይሄ ልብስ አልቆለት 18,000 ብር ነው። ሲያንሰው ነው። በፈለጉት ዲዛይን መሰራት ይችላል። ወደሻዋልኝ አይደል? በጣም ነው የሚያምረው። ሴቶች ብዙ ጊዜ ይመርጡታል። እንዳልኩሽ የተለያየ ከለር የሴቶች አለ። የሴት ከለር ነው። ይሄ በተለያየ ቦርሳ፣ ጫማ ዝንጥ ነው የሚያደርገው። ማች አታጭለትም። አንድ አይነት ከለር ሲሆን አንዳንዴ ያስቸግራል። ይሄም በፈለጉት ዲዛይን ይሰራላቸዋል። ከልጆች እስከ አዋቂ ቢለብሱት ደስ የሚል የማይሰለች ከለር ነው የገባበት ከለር። ጄሪዬ ይችኛዋን ልብስ እንዴት አይሻት? በጣም ታምራለች አይደል? 100 ቁጥር እንላታለን እኛ በተለምዶ። በጣም የሚያምር ከለሯ ደስ ትላለችኝ። በጣም ነው የምታምረው። ዝንጥ የምታደርግ ደስ የምትል ልብስ ናት። ታምራለች። ግሪንነቷ በጣም የሚያምር የማይሰለች የገቡበት ከለሮች በጣም ነው የሚያምረው። ጥለቱ ልቅ ያለለት ደስ የሚል ፍሬሞቹ አቀማመጣቸው ያምራልኝ። ሰፋ ያለ ጥለት ነው። ይሄም እነዚህ ላይ ፈርጥ ቁጭ ቢል በጣም ነው የሚያሳምረውኝ። ሻይን የሚያደርገው ራሱ ስራስ ከለሩና ጎልደኑ ያምራልኝ። ተዋህዶ ነው አንድ ላይ። ክሮቹ የገቡበት ሸማኔው በጣም ቆንጆ አድርጎ ተጠቦ የተሰራው ስራ ነው። በጣም ነው የሚያምረው። እንደምታየው በጣም ልቅ ያለለት ደስ የሚል ጥለቱ ጽድት ያለ በቆንጆ የተሰራ ልብስ ነው። ሁለት አይን መነናትኝ ከጥለቱ ጋር በደንብ ነው ማች የሚያደርገው። ነጠላውም የሚያምር ነው። ከጥለቱ ጋር ማች ያደርጋል። ሰፋ ያለ ነጠላ ነው። ለሰርግም ይሆናል፣ ለልደት፣ ለክርስትና፣ ለቀለበት። ይሄ ልብስ አልቆለት 22,000 ብር ነው። ይዘዙ፣ ይደውሉ። እኛ ባሉበት እናደርሳለን። አሁን ደግሞ እኔ እና እሷ የለበስነውን ልናሳያችሁ ነው። እሺ ጄሪዬ ከኔን ጀምር። እሺ ጄሪዬ በጣም ነው የምታምረው። አምራብሻለች ደግሞ አንቺ ላይ። በጣም ነው የሚያምረው። ዚግዛክ ነው አንገቱ እንደምታየው ገለጥ ያለ ቪ ነው። እዚች ጋር በቪ ነው የምታልቀው መጨረሻዋ ላይ። ይሄም አሰራሩ ቪ ነው የሆነው። እዚህ ጋር እጀታው እንደምታየው ለየት ያለ ዲዛይን ነው። በጣም የምታምር የምታዘንጥ ልብስ ናትኝ። አጨራረሷ ደስ ትላለችኝ። ከላይ ደስ የሚል ነው የተገጠመበትኝ። በሼፕ ነው የወረደው። በዚፕ ነው ያደረግነው። እንደምታዩ ኋላዋ ታምራለችኝ። ሲምፕል ደስ የምትል ቀለል ያለች ገለጥ ያለች ናት። አንገቷ ጋር ስነጥ ታረጋለች። እንደዚህ አይነት ልብስ ሴቶችን አንገት ጋር ለቀቅ ሲያደርግ ወረድ ሲል በጣም ነው የሚያምረው። የብዙ ሰው ምርጫ ነው ይሄ ልብስ። መነኑ እንደምታዩ በጣም ነው የሚያምረው። በቆንጆ ተደርጎ ነው የተሰራውኝ። ቀሚሱ ተገጥሞለት እንዳየሽው ነው ያምራል። ጥለቷ ደስ ትላለች። መካከለኛ ጥለት ላይ ናት። ቀሚሱ በጣም ሰፊ የሚያምር ነው። ዞረሽ አሳየቻው ለተመልካቾቻችን። ያምራልኝ። ከለሩ ደስ የሚል የማይሰለች ቆንጆ ልብስ ነው ይሄ። እቺ ልብስ አልቃላትኝ 25,000 ብር ናት። እኔ ደግሞ የለበስኳትኝ ያት ቀለል ያለች ደስ የምትል ለፕሮግራም የምትሆን ልብስ ናት። ወራጅ ናትኝ ወገቧ ድረስ። ላስቲክ ስራው ግማሽ ወራጅ ናት። ታምራለች። ላስቲክ የተጠቀምንበት ላላ ያለ በጣም ቆንጆ። እጀታው ዝርግፍ ነው እንደምታየው። አጓጉል ላይ ነው። ያምራል። ዝንጥ ነው የሚያደርገው ይሄ ልብስኝ። መነኑ እንደምታየው ጽዳቱ ደስ በሚል ነው የተሰራውኝ። በጣም ሲምፕል ቀለል ያለ ልብስ ነው ይሄ። አሁን ለተለያየ ፕሮግራም መሆን ይችላልኝ። ወደታች ስንመጣ አጨራረሱ በጣም ነው የሚያምረው። የጥለቱ ስፋት ደስ ይላልኝ። በጣም በቆንጆ ተደርጎ ነው የተሰራው። ከኋላዋ እንደምታያትኝ ቀለል ያለችኝ ደስ በምትል ነው የተሰራችው። ታምራለችኝ። ከለሯ ማትረብሽ ደስ የምትል የምትመረጥ። ያምራል። በፈለጉት ዲዛይን ከወገብ በላይ የኔ እንደዚህ ሆነ እንጂ እነሱ በፈለጉት ዲዛይን ሁልጊዜ እንደምንለው እንሰራላቸዋለን። ይሄ ልብስ አልቆለት 18,000 ብር ነው። ዛሬ ይዘን የቀረብናቸው ልብሶች እነዚህን ይመስላሉ። እንዴት አየሻቸው? በጣም ያማምራሉ። ወድጃቸዋለሁ። ቆንጆ ብትኖች ናቸው። እኛም የለበስናቸው ያምራሉ። በመላው ዓለም ቢያዙን እናደርሳለን። በዴችልም በፖስታ ቤትም በሰው በተለያየ እነሱ እጃቸው ላይ እንዲደርስ እናደርጋለን። በፈለጉት ዲዛይን፣ በፈለጉት ጨርቅ፣ በፈለጉት መነንም ሊሆን ይችላል፣ ፈትልም እጅ ስራም ሊሆን ይችላል፣ ሲንጀር ስራ እነሱ በመረጡት እኛ እናደርሳለን። ጥልፍ ጥበቦች ነን እንላለን። በጣም አሪፍ ቆይታ ነበረን። አመሰግናለሁ። እኔም በጣም አመሰግናለሁ። የወደዳችሁትን ልብስ ከስር በማስቀምጥላችሁ ስልክ እየደወላችሁ ኦርደር አድርጉ። የምትፈልጉትን ልብስ በምትፈልጉት ዲዛይን ቆንጆ አድርገው ይሰሩላችኋል። ጥልፍ ጥበብን ምረጧቸው፣ እዘዟቸው እንላለን። እኛ
እንግዲህ ዛሬ ከጥልፍ ጥበብ ጋር የነበረን ቆይታ ይህን ይመስል ነበረ። ሳምንት አዳዲስ ዲዛይኖችን ይዘንላችሁ ብቅ እንላለን። እስከዛው ቸር ሰንብቱ።